ጤና ይስጥልኝ ወገኖቼ። እንግዲህ ዛሬ ህዳር ሰኔ 12 ቀን ነው። የቅዱስ ሚካኤል በዓል ነው። የቅዱስ ሚካኤል ዋናዎቹ እግዚአብሔር የሰጠው ህጉ ቃላቶች ከህዳሩ ስለሆኑ ከህዳሩ ጀምሮ ነው የሚነበበው እና እንግዲህ የተቸገራችሁ አንዳንድ በቤተሰብ ምናምን ሲኖር የቅዱስ ሚካኤልን ድርሳን ሰምቶ በዛ መሰረት ውሃውን ባርኮ በእሱ በመጠመቅ ድነት ስለምናገኝ እንደው እንዲረዳ ብዬ ነው። ታላቁ እና ክቡሩና ልዑል የሚሆን በዚህ በቅዱስ ሚካኤል ድርሳን የሚገኘውን አስማተ መንፈስ ቅዱስ ሳይለይ ይህን መጽሐፍ የጻፈ የመላእክት አለቃ የሚሆን ቅዱስ ሚካኤል ከዚህ መጽሐፍ ድርሳን ፈጽሞ አይለይም። ይህን መጽሐፍ ከመጀመሪያ እስከ መጨረሻ በቅዱስ ሚካኤል በዓል ቀን የሚያነብ ሰው ቢኖር ስለ ክብሩ፣ ስለ ገናነቱ ከቅዱሳን መላእክት በላይ አክብሮ ስለ ሾመው እግዚአብሔር ለቅዱስ ሚካኤል የሰጠውን ይህን ስመ አምላክ አይለይ። ይልቁንም በእነዚህ በከበሩ በእግዚአብሔር ስሞች የሚታመኑ የ14ቱን ቀን የመታሰቢያ ዝክሩን ማድረግ ይገባቸዋል። የሚቻለው 14ቱን ዕለታት ሊያክብር፣ የማይቻለው ግን 4ቱን ዕለታት ሊያከብር ይገባዋል። ከሁሉ አስቀድሞ ታላቁ በዓሉ ህዳር 12 ቀን ነው። ቀጥሎ ታላቁ በዓሉ ሰኔ 12 ቀን ነው። ከዚያ ነሐሴ 12 ቀን ነው። ከዚያም ታኅሳስ 12 ቀን ነው እና እነዚህን በጥንቃቄ ያክብሩ። ሌሎቹ በዓላቶቹ ግን ጥር 12 ቀን፣ የካቲት 12 ቀን፣ መጋቢት 12 ቀን፣ ሚያዝያ 12 ቀን፣ ግንቦት 12 ቀን፣ ሐምሌ 12 ቀን፣ መስከረም 12 ቀን፣ ጥቅምት 12 ቀን ናቸው። ከዚህም ቀጥሎ ህዳር 13 ቀን የአእላፍ መላእክት በዓል ሲሆን ታኅሳስ 19 ቀን ደግሞ የመላእክት አለቃ የሚሆን የቅዱስ ገብርኤል በዓል ነው። ያን ጊዜ በሰማይ ያሉ መላእክት ሁሉ አለቃቸው የሆነ የቅዱስ ገብርኤልን ክብር ለማየት ይሰበሰባሉ። የሌሎቹ መላእክት በዓል ግን ከአለቃቸው ከቅዱስ ሚካኤል በዓል ጋር አንድነት ይውላል። የመልአኩ የቅዱስ ሩፋኤልና የካህኑ የመልከ ጼዴቅም የመታሰቢያ በዓል ጳጉሜ 3 ቀን አብሮ ይውላል። ይህቺ የታላቁ ሩፋኤልና የጻድቁ የመልከ ጼዴቅ በዓል ፈጽማ የከበረች ናት። ስሟም ዕለተ ማርያም ይባላል። መድኃኒት ማለት ነው። ይህችንም ቀን ላቅ አድርጋችሁ አክብሯት። በዚህ ዕለት ዝክራቸውን የዘከረ በስማቸው ለድሆች መጽዋዕትን የሰጠ ለቤተ ክርስቲያንም መባ የሰጠ ቀድሞ እንደተባለው ሁሉ ከክፉ ይድናል። በእነዚህ በከበሩ ታላቅ ኃይልም ወደ ቤቱ ክፉ ነገር አይገባም። እስከ መቼም ለዘላለም መከራ አያገኘውም። በኃይል የሚመጡ ክፉ ሰዎችም አያሸንፉትም። በቅዱስ ሚካኤል የጸሎት ኃይል ድል ይሆናሉ እንጂ። ይህን መጽሐፍ የጻፈው ያጻፈው ያነበበው የተረጎመው ሲነበብ የሰማው ቃሉንም በንጹሕ ልብ የተቀበለ በሕይወቱ ሳለ ሐዘን አያገኘውም። ጠላቶቹም አያሸንፉትም። በሞተም ጊዜ ኩነኔ አያይም። የመላእክት አለቃ ቅዱስ ሚካኤል ያድነዋልና። ይህንንም መጽሐፍ የሚጽፈው ሁሉ በጎስቋላ ቦታ አያስቀምጠው፣ በተቀደሰና በተባረከ መልካም ቦታ ያስቀምጠው እንጂ ይህ ስመ አምላክ ያለበት ቃል ለዘላለም ታላቅና ኃይል የሚሰራ ነውና። በትሕትና ቃልም እነዚህን የከበሩ ቃላቶች ተናገር። አካእ፣ አሜእ፣ ሌክ፣ ቦኤ፣ ኤንካ፣ ካዚን፣ አርያኪን፣ ኤርናኬ፣ ኬም፣ ካዮን፣ ፒጉ፣ ጌሎ፣ አሴሌቅ፣ አስሎ፣ አስከማ፣ አላሶሙ፣ ኤቅ፣ ሬው፣ ያብስቲክ፣ ፒስኪር፣ ጋርጎ፣ አቢት፣ ኬቢስ፣ ሬያ፣ ፌኤ፣ አንላክ፣ አዊስ፣ አብሶላ፣ ኬፍ፣ ካዊኑ፣ አርህሎ፣
አዋጽ፣ አዊካ፣ ኤሎ፣ ኤሴሎ፣ የአብጉኤል፣ አክዊ፣ አስ፣ ከማዋድና ኬጓ እነዚህ የከበሩ ቃላትና የእግዚአብሔር ሕቡዕ ስሞች በቅዱስ ሚካኤል እጅ የተገኙና በዕብራይስጥ ቋንቋ ከቃላቶች ሁሉ የበለጡ እንደሆኑ የታወቀ ነው። ይህንን መጽሐፍ የሚጽፍ ሰው ይህንን ሕቡዕ ስም ከመጽሐፍ አይለየው፣ በንጹሕ ቦታ አስቀምጦ በክብር ይጠብቀው እንጂ ለእሱ ጠላትን የማሸነፍ መከታና ጋሻ እንዲሆነው ለዘላለሙ። በጨለማ የሚዘዋወሩ የጠላት ሰይጣን ኃይሎች በአሸናፊ በእግዚአብሔር በመዓት መቅሰፍት ይደምሰሱ። በቅዱስ ሚካኤል ጸሎት ደስታን በሚያበስር በቅዱስ ገብርኤል ጸሎት በ99ኙ አለቆችና በተባበሩትም ጸሎት በአራቱ ካህናት ሰማይ ጸሎት መንበሩን በተሸከሙ በ40ቱ እንስሳ ጸሎት በነፍስ በስጋ ንጽሕት በሆነች ከሴቶች ሁሉ በላይ የከበረች የፍጥረት ሁሉ እመቤት በሆነች አምላክን በወለደች በድንግል ማርያም ልመናና ጸሎት ፈጽመው ይውደሙ። በመዓልትና በሌሊት በንጋትና በምሽት በቀትርም በሰዓትም ከጧት እስከ ማታ ከማታ እስከ ጧት የሰውን ነፍስ የሚያስደነግጡ የዲያብሎስ ሰራዊት አጋንንትና ሰይጣናት ሁሉ የምድር ማዕዘኗን በሚያጸኑ በሰባት ነፋሳት ኃይል እንደ ጢስ ተነው እንደ ጉንበን ነው ይጥፉ። በእኔና የጥምቀት ልጆች በምንሆን የክርስቶስ አዲስ ሙሽራ በሆነች በዚች ቤተ ክርስቲያን ዛሬ ተሰብስበው ባሉ የክርስቶስ ወገኖች በሆኑ ሁሉ ላይ ከላይ ምሕረቱ ይምጣ። በኋለኛይቱም ዕለት ፍጹም ደስታን ያሰማን። በዚያች በምታስፈራ እና በምታስደነግጥ በምታስጨንቅ ሰዓትም የሕይወት ራስ ወርቅ ያቀዳጀን የሕይወት ልብስም አጎናጽፎ ኢየሩሳሌም ሰማያዊት ያግባን። ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል። በቀና አምልኮት ከአምላክ ሁሉ በላይ ለሆነ እስከ መጨረሻው ምክታ ድረስ በሰው ሁሉ አንደበት ምስጋና ይገባል። በዚህም ዓለም በሚመጣውም ዓለም ይቅርታና ምሕረትን ይደረግልን ለዘላለሙ አሜን። የምታነቡ ሁሉ ከቃሉ አታጉሉ፣ አትጨምሩ። ከእነዚህ ቃላቶች እንዳትለውጡ የተስማማችሁ ሁናችሁ ተገኙ እንጂ። ከዚህ ቃል አንድ ቃል እንዳይገደፍ በትዕግስት እና በእርጋታ አንብቡ። በበዓላቸውና በመታሰቢያቸው ቀን ቅዱሳን መላእክትና ጻድቃን ድርሳናቸውና ገድላቸው እስኪነበብ በዚህ ይቆማሉና። ድርሳናቸውና ገድላቸው በተነበበ ጊዜ ከአንባቢው አንድ ቃል ቢገደፍ ቢነጠብ ቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ነቢያት፣ ሐዋርያት፣ ፍጹማን መነኮሳት፣ ደናግልም ስለተገደፈው ስለ አንድ ቃል ያለቅሳሉ። ንባቡን ቢረዝም እስከ ነገ አትተውት። ድርሳናቸውና ገድላቸው እስኪፈጸም ድረስ ቅዱሳን ከዚያ አይሄዱምና። በአባ ሲናዳ ገድል ከሚነበበው ቃል አንድ ቢገደፍ የነቢዩ የኤርምያስ ዓይን እንባውን አፈሰሰ ተብሎ እንደተጻፈ፣ እንደዚሁም ሁሉ ሕዝቅኤልና ሚልክያስ አንባቢ ቢተኛ ብዙ ጊዜ ቁመው ጠበቁ። እናንተም አንባቢዎች በልብ ንቃትና በፍርሃት ሆናችሁ አንብቡ። መጽሐፍትን ማንበብ የማይችል ቢሆን ግን ማንበብ የሚችለውን ጥሩ። ለእኔም ለጻፈውም ላጻፈውም ላነበበውም ለተረጎመውም ሲነበብ ቃሉ ለሰማ ሁሉ ጸልዩ። እግዚአብሔር ሁላችንም በአንድነት ይምረን ዘንድ አምላክን በወለደች በቅድስት ማርያም አማላጅነት በቅዱስ ሚካኤል ጸሎት ደስታን በሚያበስር በቅዱስ ገብርኤል ልመና በ24ቱ ካህናት ሰማይ ጸሎት በ40ቱ እንስሳ አማላጅነት ደጋጎች በሆኑ በጻድቃንና በሰማዕታት ጸሎት በመንፈሳውያንና በመላእክትም አማላጅነት እኛን የጥምቀት ልጆች የሆነው ሁላችንንም ይቅር ይለንና ከሰይጣንም ወጥመድ ያድነን ዘንድ ጸልዩልን። የቅዱስ ሚካኤል በረከቱ ጸሎቱ ሀብተ ረድኤቱ በሁላችን ላይ ይኑር ለዘላለሙ አሜን። ኤኮስ አስሌ ኤፓ ኤፓስ ኤንካምካም ኤቦካ ኬሮም ለካፍ ፌኤሎኬ ዋርናኬ ጓ አብሶላ አስቤክ አበሳኩ አሜ አዎስ ኤቃ ኤጴ ካብሬው አርሂል አዮን የአብሳት በቅዱስ ሚካኤል በጸሎቱና በልመናው የተማጸንን አምላክን በወለደች በእመቤታችን በድንግል ማርያም ልመናዋ ምልጃዋ ያመንን እኛን ለዘላለሙ ልጇ ወዳጇ ያድነን አሜን። አካእ ክስቢኤል ቤቃ
ጼቃ ሴቃ አልፋ ዋኦ ቤታ ያውጣ ዮድ ካህያ ሽራህያ ኤልሻዳይ ጸባዖት አዶናይ አማኑኤል አልመክኑን። እነዚህ አስማቶች ጌታችን ኢየሱስ ክርስቶስ በቅዱስ ሚካኤል በክንፎቹ ላይ የጻፈለት ናቸው። በእነዚህ አስማቶች ዲያብሎስ ከነሰራዊቱ በጨለማ መጋረጃ ተጠቅልሎ እንደ ወደቀ የኔንም የአገሬንም የወገኖችን የቤተሰቦችን ጠላቶችና ባለጋራዎቻችን ለዘላለም ውጣልን፣ አሜን። ያው እግዚአብሔር ልጅ የባህሪ ልጅ ከእመቤታችን ከቅድስት ድንግል ማርያም ሥጋን የለበስክ ጌታችን ኢየሱስ ክርስቶስ ሆይ ስለ ቅዱስ ሥጋና ስለ ክቡር ደምህ ነፍስና ሥጋችን ከጥፋት አድን። ስለ ሚካኤልና ስለ ገብርኤል፣ ስለ ሱራፌልና ኪሩቤል፣ ስለ አፍኒንና ስለ ሳቆኤል፣ ስለ ኡራኤልና ስለ ሩፋኤል፣ ስለ ፋኑኤልም ብለህ ስለ ነቢያትና ስለ ሐዋርያት፣ ስለ ጻድቃንና ስለ ሰማዕታት ስማቸው ስለተጠራውና ስላልተጠራው በአንድነት እግዚአብሔር ይቅር በለን ይማረን፣ አሜን። የምክር አበጋዝ በሚሆን ለሚካኤል ስለሰጠው ቃል ኪዳን የልጆችንም ሥጋ መልበስ ስለ አበሰረ ቅዱስ ገብርኤል ብለህ ኃጢአታችን አሰረልን፣ የሕዝቡንም ሁሉ ኃጢአት ይቅር በል። የሕያዋንም የሙታንም ጌታ አንተ ነህና ለዘላለሙ አሜን። ይሁን ይሁን በእውነት ይደረግልን። ዓለምን ካለመኖር ወደ መኖር ያመጣ በስም ሶስት የሚሆን እግዚአብሔር ፍጥረታት ሁሉ የፈጠረ ሰማይን ያለ ምሰሶ ያቆመ ምድርንም በባህር ላይ የዘረጋ ፀሐይና ጨረቃንም እንዲያበሩ የፈጠራቸው ከዋክብትንም በየወገናቸው የፈጠራቸው እሱ እንዳለው ሆነው እሱ እንዳዘዘ ተፈጥረዋልና ለዘላለሙ ጸንተው ይኖራሉ። የሰጣቸውንም ትእዛዝ አይተላለፉም። በየጊዜውና በየዘመኑ በመዓልትና በሌሊት እሱ ራሱ እንደደነገገው አሰለጠናቸው። በሰውም በመላእክትም ዘንድ ምስጋናው የመላ ነው። የጌትነቱ ምስጋና አያልቅም አይጎድልም። ምስጋናው ከሱ ነው፣ ክብሩም ከራሱ ነው። የበርባሮስ ጨለማ ካስተያየቱ አይሰወርም። በጽርሐ አርያም ሳለ የባህሮችን ጥልቅነት በእጁ የሚዳስስ ምስጋናው በሰው አንደበት ሊነገር የማይቻል ባህሪው የማይመረመር የመለኮቱን እሳትነት የተሰወረ ነው። ምስጢሩም ከስጋዊ ደማዊ ነፍስ የተሰወረ ነው። የጥንት አኗኗሩ ሊነገር የማይቻል ነው። የጥበቡን የባህር ጥልቀት የመላእክት አእምሮ የሰውም አሳብ አይሻገረው። ለእሱ ክብር ምስጋና ይገባል። ገዢ ለሆነ ባህሪ መለኮቱም ምስጋና ይገባል ለዘላለሙ አሜን። ንዑድ ክቡር የሚሆን የመላእክት ሁሉ አለቃ ቅዱስ ሚካኤል ያደረገው ተአምር ሊቆጥሩት የማይቻል ብዙ ስለሆነ በእኛም ላይ ኃይል ረድኤቱ አድሮብን ይኖር እስከ ዘላለሙ ድረስ አሜን። በአብ በወልድ መንፈስ ቅዱስ ስም አምነን በባህሪ በሕልውና አንድ አምላክ ብለን ክቡር ምስጋና ይግባውና በዛሬው ዕለት እግዚአብሔር ቅዱስ ሚካኤል በወገኖቹ በመላእክት ሁሉ ላይ አክብሮ ከገናነቱ ጋር እንደሾመው እንናገራለን። ንዑድ ክቡር የሚሆን የመላእክት አለቃ ቅዱስ ሚካኤል ተአምራቱ ብዙ ነውና፣ ስለዚህ የቤተ ክርስቲያን ሊቃውንት የቅዱስ ሚካኤል በዓል በየወሩ በ12 ቀን እናከብር ዘንድ አዘውናልና ጸሎቱና በረከቱ ከእኛ ጋር ይኑር ለዘላለሙ አሜን። በቸርነቱ ላይ ለሰው ታዛዥ የሆነውና በይቅርታ ዓይኖቹ ለታወቀው መልአክ ለቅዱስ ሚካኤል ሰላም እላለሁ። አስቀድሞ እግዚአብሔር ወደ ሰማይ ባረገ በዚያ መልአክ የመለከት ድምፅ መነፋት እንደሆነ ዳግመኛም በሚመጣበት ጊዜ እንዲህ ይሆናል። ዳግመኛ በዛሬው ዕለት ንዑድ ክቡር የምትሆን
አፎሚያ የእረፍቷ ቀን እንደሆነ እንናገራለን። ይህችውም ቅድስት አፎሚያ የተባለች ሴት አንድ እግዚአብሔርን የሚፈራ አስትራኒቆስ የተባለ ሰው ሚስት ናት። ይቺውም ሰውየው ምጽዋትን የሚሰጥ 3 በዓላቶችን በየወሩ የሚያከብር ነበር። እሊኸውም በዓላት የመላእክት አለቃ የሚሆን የቅዱስ ሚካኤልን በዓል፣ ወር በገባ በየ12 ቀን የእመቤታችን ቅድስት ድንግል ማርያምን በዓል በየወሩ በ21 ቀን የጌታችን ኢየሱስ ክርስቶስ የልደቱን መታሰቢያ በዓል በወሩ በአባተ በ29ኛው ቀን ሲያከብርና መታሰቢያቸውን ሲያደርግ ይኖር ነበር። ይህም ሰው የሚሞትበት ቀን በደረሰ ጊዜ በሕይወቱ ሳለ የሚያደርገውን ምጽዋት እንዳታስቀር አዘዛት። ይልቁንም የእሊህን የ3ቱን የመታሰቢያ በዓላት ዝክር እንዳታስተጓጉል አደራ አላት። እሷም በቤቷ ውስጥ አኑራ ከሰይጣን ፊት ፈተና ትከላከልበት ዘንድ የሚካኤል ስዕል አሰርቶ እንዲያሰጣት ባሏን ጠየቀችውና አሰርቶ ሰጣት። ባሏም ከዚህ ዓለም በሞት በተለየ ጊዜ አስቀድሞ እሱ ከሚያደርገው በጎ ስራ አንዳችም ሳታጓድል ትሰራ ጀመር። ሰይጣን ይህን በተመለከተ ጊዜ በቅናት ተነሳባት። በመበለት መነኩሴት ተመስሎ እየመጣ ስለ አንቺ በጣም ነው የማዝነው እያለ በነገሩ ያግባባት ሞከረ። አሁንም እድሜሽ ወደ እርጅና ከመግፋቱ በፊትና ገንዘብሽም ከማለቁ አስቀድሞ ባል አግብተሽ ልጅ ትወልጂ ዘንድ እመክርሻለሁ አላት። ቀጥሎም ባልሽ እንዲሆን መንግስተ ሰማያትን ወርሷል፣ ምጽዋትን አይፈልግም ባላት ጊዜ እሷም ከእንግዲህ ከሌላ ወንድ ጋር ላልገናኝ ለእግዚአብሔር የመሐላ ቃሌን ሰጥቻለሁና አላደርገውም ስትል መለሰችለት። እርግቦችና ቁራዎች ስንኳ ባላቸው ከሞተ ሌላ ባል አያውቁም። በአርያ እግዚአብሔር ለተፈጠሩ ሰዎችማ ይህን ማድረግ እንዴት ይገባል አለችው። ነገሩን እንዳልተቀበለችው ባየ ጊዜ መልኩን ለውጦ ዛሬ ባይቻልሽ በሌላ ቀን መጥቼ ሀሳቤን እንድትቀበይ አደርጋለሁ ሲል በታላቅ ቃል ጮኸ። እሷም የቅዱስ ሚካኤልን ስዕል አወጣችና ከዚያ ድንጥማጡን አጠፋችው። ከዚያም በሰኔ 12 ቀን እንደ ልማዷ ለማክበር ስትዘጋጅ ሳለ ዳግመኛ ያ ሰይጣን በመልአክ አምሳል ተመስሎ መጣና እሷም ለአንቺ ይህን ቸር አለሽ፣ እኔ የመላእክት አለቃ ቅዱስ ሚካኤል ነኝ። እነሆ ገንዘብሽን በምጽዋት ማባከንሽን ትተሽ ከምእመናን ወገን ለአንዱ ሚስት ትሆኝ ዘንድ እግዚአብሔር ወደ አንቺ ልኮኛል። በዚህም ላይ ያለ ባል የምትኖር ሴት መቅዘፊያ የሌላት ወይም መልሕቋ እንደተቆረጠ መርከብ መሆኗን አወቂ አላት። ከመጽሐፉ ብሉያት ልዩ ልዩ ጥቅሶችን እያወጣ ተመልከች። አብርሃም ይስሐቅንና ያዕቆብን፣ ዳዊትን፣ ሌሎችም እነሱን የመሰሉ ሁሉ ሚስት አግብተዋል። ነገር ግን የእግዚአብሔር ባለሟሎች እንደነበሩ አስቢ አላት። ቅድስት አፎምያ መልሳ አንተ የእግዚአብሔር መልአክ
ከሆንክ የመታወቂያህ ምልክት የሚሆን ትምህርተ መስቀል ወዴት አለ? የንጉሥ መላእክተኛ የሆነ ሁሉ የንጉሱን ማህተም ሳይዝ ወደ ሌላው መልእክት ያደርስ አይሄድምና አለችው። ሰይጣንም ይህን በሰማ ጊዜ መልኩ ተለዋውጦ የሁሉ አለቃ። በዚህም ጊዜ አፎምያ ወደ ቅዱስ ሚካኤል ድረስልኝ እያለች ስትጮህ ፈጥኖ ደረሰና አዳናት። ሰይጣኑንም በብዙ አይነት ስቃይ ካሰቃየ በኋላ እግዚአብሔር እስከ ዓለም ፍጻሜ ድረስ ታግሶኛልና ይቅር በለኝ አታጥፋኝ ብሎ ስለለመነው ተወው። ቅዱስ ሚካኤልም ቅድስት አፎምያን ሄደሽ ቤትሽን አዘጋጂ፣ በዛሬው ዕለት ከዚህ ዓለም በሞት ትለያለሽና እነሆ እግዚአብሔር ዓይን ያላየውን ጆሮ ያልሰማውን ልቦና ያላሰበውን ዋጋሽን አዘጋጅቶልሻል ብሎ ከነገራት በኋላ ሰላምታ ሰጥቷት ወደ ሰማይ አረገ። ከዚያም በዓሉ የሚያስፈልገውን ከአዘጋጀች በኋላ ወደ ኤጲስቆጶስና ካህናቱ ዘንድ መልእክተኛ ላከችና መጡ። ቀጥሎም በእነሱ እጅ ለነዳያንና ችግረኞች መጽዋዕት ይሰጡላት ዘንድ ገንዘብ ሰጠቻቸው። ከዚያም በኋላ የቅዱስ ሚካኤልን ስዕል በደረቷ በፊቷ ላይ አድርጋ ወደ እግዚአብሔር እየጸለየች ቅዱስ ሚካኤል በዓል በሚከበርበት ዕለት በሰኔ 12 ቀን በክብር አረፈች። እግዚአብሔር በፍጹም ልመናዋ ወዳጇን ወለተ ትንሣኤን፣ ማዛ ሥላሴን፣ መርዓ ሥላሴን፣ ወለተ ኪዳንን፣ ወለተ ማርያምን፣ በአመተ ማርያምን፣ ሀና ማርያምን ይቅር ይበለው እስከ ዘላለም አሜን። በበጎ ምግባር ቀንቶ በልዩ ልዩ ተንኮል ለማሳት በተነሳባት ጊዜ በዛሬው ቀን እንደ ቀጠላት ዲያብሎስ ድል ለነሳችው ቅድስት አፎምያ ሰላምታ ይገባል። የቅዱስ ሚካኤል ስዕል እየተሳለመች ከዚህ ዓለም ድካም የዘላለም እረፍት ወዳለበት በክብር አርፋለችና። ዳግመኛም በዛሬው ዕለት ብፁዕና ንጹሕ የሚሆን ሰማያዊ ምስጢር የተገለጸለት ኢትዮጵያዊ ንጉሥ ላሊበላ ያረፈበት ቀን ነውና በዚህ ጻድቅ ንጉሥ ጸሎት እግዚአብሔር ይቅር ይበለን ለዘላለሙ አሜን። ከእንጨትና ከጭቃ ያይደለ በፈለገው አይነት ድንጋዮች እንደ ጭቃ የተሳቡለት በመንፈስ ቅዱስ ጥበብ ቤተ መቅደሶችን ላነጸ ለሰራ ለንጉሥ ለላሊበላ ሰላምታ ይገባል። ነጋሲነቱንና ምስፍናውን ያወልቅለት ዘንድ የነገስታትና የታላላቁ ሰዎች ተድላ የሚሆን ይህ መዓሪ በተወለደበት ዕለት በንብ ተከበበ። በደገኛው ጻድቅ ትንቢት የሊቀ ጵጵስናውን ሹመት ከእግዚአብሔር ላገኘ ለሊቀ ጳጳስ ለቆርሎስ ሰላም ላለሁ። ከዚህም ዓለም ስህተት መራቅ በዚህ ምሁር ጠል ትምህርት ምዕመናን ለሰሙ ብዙ ደቂቃ ወንጌል በረከቱ ይደርስላቸዋል። አሜን። አቡነ ሰማያት ይትቀደስ ስምከ ትምጻእ ፈቃድከ ከማሁ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ወኅድግ አበሳየነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታበነ እግዚኦ ውስተ መንሱት አላ ኀድነነ ወባልሐነ ኩሉ ኩይስ መዚአከ ኢቲ መንግሥት
ኃይል ወስብሐት ለዓለመ ዓለም አሜን። በሰላም ቅዱስ ገብርኤል መልአክ ጊዜ ማርያም ሰላም ለኪ ድንግል ወላዲቱ ወደ በለስካኪ መግዚአብሔር ጽባኦት ሰላም ለኪ ብሩታን ትንሽ ወብሎ ኩለተርስኪ ተፈሥሒ ፍስሕ ኦም ተዘጋ እግዚአብሔር ምስሌኪ ሰዓረ ወጸለየ አብ ቁርባን ኢየሱስ ክርስቶስ ከመሰረለ አሁን አቤቱ ሊቀ መላእክት ቅዱስ ሚካኤል ይህን ውሃ ወደ ጸበል ቀይርልኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እሳተ መለኮት አድርገው ይህን ውሃ ወደ ጸበል ቀይረ ለስጋችን መጠገኛ ለነፍሳችን መዳኛ አድርግልን። ርኩሳን ጽዋ ገናጋንትን አስወግድልን። አሜን። ኦ ሚካኤል ኦ ሚካኤል ኦ ሚካኤል ካህናርያት ሰሜት ብፅዓ ሱራፌል ዘምርሳኑ ንጉሱ ዘሙላሉ ጸዋኩ ቀረበኒ በምሕረት ወሰዓት ኦ ሚካኤል ኦ ሚካኤል ኦ ሚካኤል ካህናርያት ሰሜት ብፅዓ ሱራፌል ዘምርሳኑ ንጉሱ ዘሙላሉ ጸዋኩ ቀረበኒ በምሕረት ወሰዓት ኦ ሚካኤል ኦ ሚካኤል ኦ ሚካኤል ካህናርያት ሰሜት ብፅዓ ሱራፌል ዘምርሳኑ ንጉሱ ዘሙላሉ ጸዋኩ ቀረበኒ በምሕረት ወሰዓት ኦ ሚካኤል ኦ ሚካኤል ኦ ሚካኤል ካህናርያት ሰሜት ብፅዓ ሱራፌል ዘምርሳኑ ንጉሱ ዘሙላሉ ጸዋኩ ቀረበኒ በምሕረት ወሰዓት ኦ ሚካኤል ኦ ሚካኤል ኦ ሚካኤል ካህናርያት ሰሜት ብፅዓ ሱራፌል ዘምርሳኑ ንጉሱ ዘሙላሉ ጸዋኩ ቀረበኒ በምሕረት ወሰዓት ኦ ሚካኤል ኦ ሚካኤል ኦ ሚካኤል ካህናርያት ሰሜት ብፅዓ ሱራፌል ዘምርሳኑ ንጉሱ ዘሙላሉ ጸዋኩ ቀረበኒ በምሕረት ወሰዓት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን።